ሞላ ያሉ ወይም ከርቪ ወይም የሰውነት ቅርጽ ያላቸው ሴቶች ወይም ወፍራም ሴቶች ውበታቸውን ይበልጥ ጎልቶ እንዲያወጣ የሚያደርጉ እና በራስ መተማመን ይበልጥ እጥፍ የሚጨምሩ 10 ምርጥ አለባበስ ምርጫዎች። እነዚህ በደረጃ ይዘንልሽ መተናል። አንቺ ብቻ እስከ መጨረሻው በማየት ያለሽን ተፈጥሮ ውበት ይበልጥ ጨምሪ። ቪዲዮውን ላይክ በማድረግ እንጀምራለን። አንደኛ፣ መጠቅለያ ቀሚሶች ወይም ራፕ ድሬስስ። ይህ ቀሚስ ለማንኛውም ወፈር ያለ የሰውነት ቅርጽ ተስማሚ የሚባል ክላሲክ ፋሽን ነው። ወገብን ቀጠን አድርገው ለማሳየት የሰውነት ቅርጽን ሃወርግላስ ሼፕ ይፈጥራል። አንገት ላይ ያለው የቪ ቅርጽ ደግሞ ቁመቱ ረዘም ብሎ እንዲታይ ያደርጋል። ሁለተኛ፣ ከፍ ያለ ወገብ ያላቸው ሰፋ ያሉ ሱሪዎች ሃይ ዌስትድ ዋይድ ሌግ ትራውዘርስ። እነዚህ ሱሪዎች ከወገብ በላይ ከፍ ብለው የሚታሰሩና ወደ ታች ሰፋ የሚሉ ናቸው። የሆድን አካባቢ በመሸፈን እግሮችን ረዘም አድርገው ያሳያሉ። በተለይም ከፍ ያሉ ጫማዎች ጋር ሲለበሱ በጣም ያምራሉ። ሶስተኛ፣ ኤላይን ስከርትስ ወይም ኤላይን ቀሚሶች ከወገብ ጀምሮ ወደ ታች እየሰፉ የሚሄዱ እንደ ኤ ፊደል ቀሚሶች። ዳሌና ታችኛውን የሰውነት ክፍል ላይ ትኩረት ሳያደርግ ወገብን ጎልቶ እንዲታይ ያደርጋል። አራተኛ፣ ቪ አንገት ያላቸው ልብሶች ወይም ቪኔክ ቶፕስ። የአንገት ቅርጻቸው የቪ ቅርጽ ያላቸውን ቲሸርቶች ወይም ሸሚዞች ትከሻና አንገት ላይ ክፍት ቦታ በመፍጠር የሰውነትን የላይኛውን ክፍል ቀጥንና ረዘም አድርጎ ያሳያል። አምስተኛ፣ ስታይል ያላቸው ብሌዘሮች ወይም ስትራክቸርድ ብሌዘርስ። ትከሻቸው ላይ መጠነኛ ጥንካሬ ያላቸው፣ ወገብ ላይ ገባ የሚሉ ጃኬቶች ለሰውነት ግልጽ የሆነ ቅርጽ ስትራክቸር ይሰጣሉ። ሰፋ ያለ ልብስ ላይ ሲደርቡ ልብሱ እንዳይዝረፈረፍ ያደርጋል። ስድስተኛ፣ ፔምፕለም ቶፕስ ወገብ ላይ ጠባብ ሆነው ከወገብ በታች የሚሰፉ ወይም ፍሪል ያላቸው ልብሶች ሆድ ላይ ያለውን ትርፍ ስብ ለመሸፈንና የዳሌን ቅርጽ ይበልጥ ለማሳመር ይረዳሉ። ሰባተኛ፣ አንድ አይነት ቀለም ያላቸው ስብስቦች ወይም ሞኖክሮማቲክ አውትፊትስ ከላይ እስከታች ተመሳሳይ ቀለም ወይም ተመሳሳይ ቀለም ቤተሰብ መልበስ በሰውነት ላይ ቀጥ ያለ መስመር ስለሚፈጥር ቁመት ረዥም ያለና ሰውነት ደግሞ ቀጠን ያለ እንዲመስል ያደርጋል። ስምንተኛ፣ ቀጥ ያሉ የጂንስ ሱሪዎች ወይም ስትሬት ሌግ ጂንስ በጣም ጥብቅ ያልሆኑና በጣም ያልሰፉ ቀጥ ያሉ ጂንሶች ከስኪኒ ጂንስ ይልቅ ለሞላ ያለ ሰውነት ሚዛናዊ የሆነ ቅርጽ ይሰጣሉ። ዘጠነኛ፣ ወገብ ላይ የሚታሰሩ ቀበቶዎች ወይም ቤልትስ ሰፋ ያሉ ቀሚሶች ወይም ረዥም ሸሚዞች ላይ ወገብ ላይ ቀበቶ መጠቀም የሰውነት ቅርጽ በግልጽ ለመለየት ይረዳል። ልብሱ ዝም ብሎ ሰውነት ላይ ተንጠልጥሎ እንዳይቀር ያደርጋል። አስረኛ፣ ረዥም ካርዲጋኖች ወይም ኮቶች ጀስተር ኮትስ ወይም ሎንግ ካርዲጋንስ እስከ ጉልበት ወይም ከጉልበታች የሚደርሱ ክፍት ጃኬቶች በሰውነት በግራና በቀኝ በኩል ቀጥ ያሉ መስመሮችን ስለሚፈጥሩ ሰውነት ቀጠን አድርገው ለማሳየት ሚስጥር አላቸው።